ኃይሎ ጋይ ያለ ሲመጣ ሰርገኛ በሩን ይዘን ስንል አናስከፋምኛ። አንድ ፎቶግራፍ ብቻ በማህበራዊ ሚዲያ ሲዘዋወር ብዙዎችን አስደንግጧል፣ አስገርሞናል፣ አነጋግሮንም ነበር። በፎቶ ላይ የሚታዩት ተወዳጁ አርቲስት ቃልኪዳን ጥበቡ ነች። ከሷ ጋር የታየው ደግሞ ተዋናይ እንግዳሰው ሀብቴ ነው። የሚያስገርመው ግን ፎቶ ብቻ አይደለም፣ ቃልኪዳን ጥበቡ እርጉዝ ናት። ሁለቱ በእውነትም ግንኙነት ጀምረዋል የሚል ጥያቄዎችም እስከ መነሳት ደርሰዋል። እንደውም ይህ ነገር ለመጀመሪያ ጊዜ አይደለም። ከዚህም በፊት ተመሳሳይ ፎቶ ወጥቶ ትልቅ ውይይትንም ፈጥሮ ነበር። ግን የዛሬ ትልቁ ጥያቄ ይህ ፎቶ እውነት ነው ወይስ ከእውነት በጣም የራቀ ምስል ነው? ከዚህ በላይ ደግሞ ቃልኪዳን ጥበቡ ከባድ የህይወት ጉዞ ከባለቤቷ ተዋናይ ታሪኩ ብርሃኑ ባባ ጋር የነበራት ህይወት፣ አሳዛኝ ጊዜ ወደ ጥበብ ዓለም የተመለሰችበት ጊዜና አሁን አዲስ ፎቶ ያለውን እውነታ ሁሉንም በዝርዝር እንመለከታለን። ሰብስክራይብ ያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የቃልኪዳን ጥበቡ የእርግዝና ፎቶግራፍ በማህበራዊ ሚዲያ መዘዋወሩ ብዙ አድናቂዎቿንና ወዳጆቿንም አስደንግጧል። በተለይም አርቲስቷ ማግባቷ በይፋ ሳይሰማ የእርግዝና ፎቶዎቿ መውጣቱ ብዙዎችንም እውነት ነው ብለው እንዲጠይቁ አድርገዋል። ከፎቶግራፉ ጋርም በተያያዘ ቃልኪዳን ጥበቡ ከአርቲስት እንግዳሰው ሀብቴ ጋር በአንድነት የታየችበት ምስል ትልቅ ትኩረትንም ስቧል። ሁለቱ አርቲስቶችም በፊልም ስራ በመተዋወቃቸው የተነሳ ከፎቶ ጀርባ ያለው ሁኔታ ምንድነው የሚል ጥያቄ ማስነስቷል። ከፎቶግራፉም በኋላ በማህበራዊ ሚዲያ ሁለት የተለያዩ ሐሳቦች ተንሸራሽሯል። አንዳንዶቹ ከአሳዛኝ የህይወቷ ጉዞ በኋላ አሁን አዲስ ህይወት እንድትጀምር የማይፈልጉ ሰዎችም ለምን በማለት ተቃውመዋል። ሌሎች ደግሞ የእርሷን ደስታ ፈልገውና የህይወት ለውጧን የሚመኙ ወዳጆቿና አድናቂዎቿ ናቸው። ቃልኪዳን ከነበራት መራራ ህይወት ጉዞ ወጥታ ወደ አዲስ ህይወት መሸጋገሯን የሚደግፉ ብዙ ሰዎች አሉ። ይህ ጉዳይ ዋናው ነገር ጥያቄ አስነስቷል። የታየው ፎቶግራፍም የእውነት ቃልኪዳን እርጉዝ ሆና የታየችበት ነው ወይስ ሌላ ታሪክ አለው? ቃልኪዳን እና እንግዳሰው በ2017 ዓ.ም ላይ ለእይታ የበቃው ትዝታ የተሰኘው ፊልም ላይ አብረው ሰርተዋል። ከፊልሙ ውስጥም ወደ እውነተኛ ፍቅር ተቀይሯል የሚሉ ወሬዎችም ቀደም ሲል ሲነሱ ነበር። የቃልኪዳን ህይወት ሲነሳም ከታዋቂው ተዋናይና ዳይሬክተር ታሪኩ ብርሃኑ ባባ ጋር የነበራት ግንኙነት ሊዘነጋ የማይቻል ታላቅ ክፍል ነው። ሁለቱ የፍቅር ግንኙነት ነበራቸው፣ አንድ ልጅም አፍርተዋል። ነገር ግን ታሪኩ ብርሃኑ ባባ በሞት መለየቱ በቃልኪዳን ህይወት ላይም ታላቅ ቁስል ጥሎ አልፏል። ታዲያ ከዛ በኋላም ቃልኪዳን ጥበቡ ለተወሰኑ ዓመታት ከኪነ ጥበብ ስራዎቿ ራሷን አግልላ ነበር። ተዋናይ ቃልኪዳን ጥበቡ ከነበረችበት አሳዛኝ የህይወት ጊዜም በኋላ በትዝታ ፊልምም ወደ ጥበብ ዓለም ተመልሳለች። በዚህ ብቻ ሳታቆም በተለያዩ ስራዎች ላይም ችሎታዋን እንደገና አሳየች። በተለይም በህይወቷ ፈተናዎችን ተቋቁሞ እንደገና መቆሟ ለብዙ ሴት እንስቶችም እንደ ምሳሌነት እንደ አርአያነትም ልትጠቀስ ትችላለች። ቃልኪዳን ጥበቡ በአዲስ አበባ ዶሮ ማነቂያ ተወልዳ ያደገችው ከልጅነቷ ጀምሮ ለኪነ ጥበብ ልዩ ፍቅርና ተሰጥኦም ነበራት። አባቷ ለትወና ስራ ፍላጎት ስላልነበራቸው መጀመሪያ ላይም ፍላጎቷን አልደገፉትም ነበር። እናቷ ግን የሙዚቃ ፍቅር የነበራት በመሆኑ ልጇን በጥበብ መንገድ አበረታታቻት። በዚህ ጉዞ ውስጥም የእናቷ የቅርብ ጓደኛ የሆነችው ድምፃዊ ሄለን በርሂ ትልቅ ድርሻም ነበራት። አቢሲኒያ የሞዴሊንግ እና የዳንስ ትምህርት ቤትም እንድትሞክር አስመዝግቧት ነበር። ቃልኪዳን ከልጅነቷ ጀምሮ በሞዴሊንግ እና በማስታወቂያ ስራዎችም ተሳትፋለች። በኋላም ወደ ፊልምና ተከታታይ ድራማ ላይ ልትገባ ችላለች። እሷና እሱ፣ 70 ደረጃ፣ የኔ ዘመን፣ ዝምታ እንዲሁም ልባምና የጠፋ ጊዜ ከሰራቻቸው ፊልሞች መካከል ይጠቀሳሉ። በአጠቃላይ ወደ 30 የሚጠጉ ፊልሞችን ሰርታለች። ቃልኪዳን በትወና ችሎታዋ ብቻ ብዙ ሽልማቶችን ማግኘት ችላለች። ከደመና በላይ በተሰኘው ፊልም ድንቅ ብቃቷም በ12ኛው የኢትዮጵያ ፊልም ፌስቲቫል በአመቱ ምርጥ ተዋናይ ሆና ተሸልማለች። በዘመን ፊልም ለዛ አዋርድም ሽልማት አግኝታለች። በትዝታ ፊልምም የአመቱ ምርጥ ተዋናይ በመሆን ሽልማትም ተቀብላለች። አሁን ደግሞ ወደ ተዋናይ እንግዳሰው ሀብቴ ጉዳይ እንመለስ። እንግዳሰው ከዚህ በፊት ከተለያዩ ሴት አርቲስቶች ጋር በፎቶ መታየቱ ብዙ ወሬዎችን ሲነሱበትም ቆይተዋል። ከቃልኪዳን ጋር በእርግዝና መልኩ የታየው ፎቶግራፍ ከዚህ በፊትም ለውይይት መነሻ ሆኖም ነበር። በወቅቱ በይፋ ሰይፉ ፋንታሁን ላይም ቀርቦ ምላሽ ሰጥተውበትም የነበረው ፎቶግራፍ የፊልም ቀረጻ ጋር የተያያዘ መሆኑን ገልጾም ነበር። ቃልኪዳን በፊልሙ ውስጥም እርጉዝ የሆነ ገጸ ባህሪ ስለነበራት ፎቶ የተነሳው በዚህ አጋጣሚ እንደነበረም ተናግሯል። በዚህ ጊዜ የሚሰራጨው የእርግዝና ፎቶ በተመለከተ በመጨረሻም የተገለጸው ፎቶ እውነተኛ የእርግዝና ፎቶ ሳይሆን በኤአይ ወይም በአርቲፊሻል ኢንተለጀንስ መሆኑን ታውቋል። ቃልኪዳን እርጉዝ ናት ወይስ ከእንግዳሰው ጋር ግንኙነት አላት ብሎ በዚህ ፎቶግራፍ ላይ ብቻ መደምደም አይገባም። ተዋናይ እንግዳሰው ሀብቴ በበኩሉ ወደ 50 የሚጠጉ ፊልሞች ሰርቷል። ከትወና በፊትም በመኪና ጋራዥ ውስጥም ሰርቷል። በአብርሃም ሻለ የሙዚቃ ላይም ካሜራማን ሆኖም ተሳትፏል። በኋላም ወደ ትወና ዓለም ገብቶ ቴዲ በሚል ቅጽል ስሙ ታዋቂ ሆኗል። በተለይም ሞጋቾች በተሰኘው ኢቢኤስ ተከታታይ ድራማ ላይ በርካታ ተመልካቾችንም አስደንቋል። ግልጽ ጦርነት፣ ባለክራር፣ ትዝታ፣ ጃኖ እና ባለ ሰዓት ከሰራቸው ስራዎችም ይጠቀሳሉ። የቃልኪዳን የህይወት ጉዞ ከሐዘን ወደ መልሶ መነሳት፣ ከግል ፈተና ወደ ጠብ ዓለም መመለስ የተሞላበት ጉዞ ነው።
በተለይም እንዲህ ያሉ የኤአይ ምስሎችም በማህበራዊ ሚዲያ ላይም ሲሰራጩ እውነታውን ሳናረጋግጥ በሰው የግል ህይወት ላይም ድምዳሜ ከመስጠታችን በፊት እንቆጠብ። እንግዲህ የቃል ኪዳን ጥበቡ አስገራሚ የህይወት ጉዞ የተሰራጨውን የእርግዝና ፎቶና እንግዳ ሰው ሀብቴ ጋር በተያያዘ የተነሳው ውይይት ተመልክተናል። ነገር ግን አንዳንድ ነገሮችን አንዘንጋ። ማንኛውንም ፎቶግራፍ ወይም ወሬዎችን ሳናረጋግጥ እንደ እውነት መውሰድ አይገባንም። በተለይም የሰውን የግል ህይወት ሲመለከት ጥንቃቄ ማድረግ ይገባል። እናንተ ግን በዚህ ጉዳይ ላይ ምን ትላላችሁ? የተሰራጨው ፎቶ ላይ የነበራችሁ አስተያየትስ ምንድን ነበር? አስተያየታችሁን ከታች በኮሜንት ሴክሽን ላይ አስቀምጡልን። ቪዲዮን ከወደዳችሁት ላይክ አድርጉ፣ ለሌሎች እንዲደርስም ሼር አድርጉ። እንዲሁ አዳዲስ መረጃና አጓጊ ኪነ ጥበብ ዜናዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። እስካሁን ድረስ ስለተከታተላችሁን ከልብ እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩን።